የተወደዳችሁ የአባቴ ብሩካኖች ሰላም ለእናንተ ይሁን። መጽሐፍ ሲናገር ሰላምን እሰጣችኋለሁ ሰላምንም እተውላችኋለሁ እንደሚል የእግዚአብሔር ሰላም ላንተና ላንቺ ይብዛላችሁ። ዛሬም አንድ መልእክት ወደ እናንተ እጄ መጥቻለሁ። በትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ እንደዚህ ይላል፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምሥራች እሰብክ ዘንድ እግዚአብሔር ቀብቶኛል፣ ልባችሁ ተሰበረውን እጠግን ዘንድ፣ ለተማረኩት ነፃነት፣ ለታሰሩት መፈታትን እናገር ዘንድ ልኮኛል ይላል። ጌታ ኢየሱስ ወደዚች ክፍል ላይ በጣም ድንቅ የሆነውን ሐሳብና ድንቅ የሆነውን መልእክት ሲጠቀም እንመለከታለን። ዛሬም ላንተና ላንቺ ሕያው የሆነ ጌታ የሚሰራ ታምራትን የሚያደርግ ጌታ ወደ አንተና ወደ አንቺ ከመጣ ላንተና ላንቺ አንድ መልእክት ልናገር ወደ አንተ መጥቻለሁ። የእግዚአብሔር መንፈስ ባንተ ላይ ነው። የእግዚአብሔር መንፈስ ባንቺ ላይ ነው። ብዙ የታሰሩትን ነፃ የምታወጡበት፣ ብዙ የወደቁትን የምትፈቱበት፣ በእግዚአብሔር ኃይል ስልጣን በእናንተ ላይ በተገለጠው መለኮታዊ ጉልበት ለብዙዎች መፈታት የሚሆንበት ጊዜ እንደሚሆን አምናለሁ። እግዚአብሔር አምላክ ባንተ ላይና ባንቺ ላይ ከሚያመጣው ጸጋና ግሬስ የተነሳ ከብዙዎች ሕይወት ላይ ሰንሰለት ይበጠሳል፣ አዋጅ ይገለበጣል፣ ኬላ ይሰበራል። ስለዚህ በዚህኛው በትንቢተ ኢሳይያስ ላይ ጌታ ኢየሱስን የተገለጠውን ወንጌል በሚሰጡበት ጊዜ በዛው ካህናቶች፣ ጻፊያን፣ ፈሪሳውያን የተለያዩ የእምነት ተከታዮች በነበሩበት ቦታ ሲከፍተው አንድ መልእክት የተናገራቸው የጌታ የእግዚአብሔር መንፈስ በእኔ ላይ ነው አላቸው። የእግዚአብሔር መንፈስ ባንተ ላይ ነው። የእግዚአብሔር መንፈስ ባንቺ ላይ ነው። የአዲስ ኪዳን ትውልድ፣ የአዲስ ኪዳን አማኞች በዚህ ዘመን ያላችሁ እግዚአብሔርን እየሰማችሁ በእግዚአብሔር ፊት እየወደቃችሁ ያላችሁ ሰዎች ላንተና ላንቺ መልእክት አለኝ። የጌታ የእግዚአብሔር መንፈስ ባንተ ላይ ነው። ለተጠቁት፣ ለታሰሩት፣ ለወደቁት፣ ተስፋ ለሌላቸው አበቃ ለሚሉት እግዚአብሔር አምላክ በዚህ ዓመት፣ በዚህ ሳምንት፣ በዚህ ወር አንተን የተስፋ ባንዲራ አርግቶ ያነሳል። ህልም ይፈጸማል፣ ራእይ ይፈጸማል። በሌላ ቪዲዮ ተመልሰን እስከምንገናኝ ሰላም ለእናንተ ይሁን። ሻሎም፣ ተባረኩልኝ።